ዮሐንስ ወንጌል ምዕራፍ 1 ቁጥር 35 ጀምሮ እንደዚህ ይላል። በነጋውም ደግሞ ዮሐንስ ከደቀ መዛሙርቱም ሁለት ቆመው ነበር። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። አስቸግሩልኝ፣ አጠገባችሁ ያለውን ሰው ምን ትፈልጋለህ በሉልኝ። ጠንከር አድርጋችሁ ድገሙለት። ምን ትፈልጋለህ? ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው። መጣችሁ አላቸው። መጥተውም የሚኖሩበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓትም ያህል ነበር። ከዮሐንስም ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እርሱም አስቀድሞ የራሱን ወንድም ስምዖንን አገኘውና መሲሕን አግኝተናል አለው። ትርጓሜውም ክርስቶስ ማለት ነው። እንወድሃለን፣ እንወድሃለን፣ እንወድሃለን። ዘምረን ሰብከን አንስተን ተጫውተን ማንጠን ውዳችን ስም ይባረክ። ዛሬን በጉልበታችንና በብቃታችን ሳይሆን በምሕረት አይተናልና እውቅና ላንተ እንሰጣለን። ባንተ ነው ዛሬ ላይ መድረሳችን። የችሎታችን የብቃታችን በጣም የብዙ ጥንቃቄያችን ሳይሆን የመልካምነት ነውና እናመሰግናለን። በጎነትና ቸርነት በሕይወታችን ስላላጓደልክ ተባረክ። ዛሬም በመናገር የማይደክም ቅዱስ መንፈስ ሆይ በማዕከላችን ሆነ ተናገረን። ኢየሱስን አክብረው። ይህን ደካማ አግዘው። እንሰማሃለን፣ እንወድሃለን። በኢየሱስ ስም አሜን። የአምላካችን ስም ይባረክ። ኢየሱስ እርሱ ጌታ ነው። በጣም የተወደደ የእግዚአብሔር ቃል ያነበብኩት በጣም ከሚወደድ ከወንጌላት መካከል ካለ መጽሐፍ እንደምታውቁት ዮሐንስ ወንጌል በጣም አስደናቂ መጽሐፍ ነው እና ጸሐፊው የዘብዴዎስና የሰሎሜ ልጅ የያዕቆብ ወንድም እንደሆነ ይገመታል። ውስጣዊም ውጫዊ ማስረጃዎች በእርግጠኝነት የእሱን ጸሐፊነት ያስረዳሉ። በጣም አስደናቂ በወንጌላቱ ላይ ራሱን ሲገልጥ ጌታ የወደው የነበረ ደቀ መዝሙር ተብሎ የተቀመጠ በጣም ለየት ያለ ሲጀምር ከሁሉም በእድሜ ትንሹ የነበረ ደግሞም ሁሉም ሰማዕት ሲሆኑ ደግሞ አርጅቶ የሞተ እና በአዲስ ኪዳናችን ከ27ቱ መጽሐፍ መካከል 5 መጽሐፍትን ያበረከተልን ዮሐንስ ወንጌልን ደግሞ 3 መልእክታትና ዮሐንስ ራእይን የሰጠን በጣም የተወደደ እና ዮሐንስ ወንጌል በጣም አስደናቂ መጽሐፍ ነው። ምናልባት በጣም ሁላችሁም አንብባችሁትም አጥንታችሁትም እንደሚሆን ተስፋ አደርጋለሁ። በጣም አስገራሚ መልእክቶችን ይይዛል። ከምናውቃቸው ከተወደዱት ከ3ቱ ወንጌላት ለየት ባለ መልኩ ነው ኢየሱስን የሚያቀርበው። ክሮኖሎጂካል ኦርደሮችን አይከተልም፣ ግን ለየት ባለ መልኩ ታሪኮችንም ሐሳቦችንም ፒክ እያደረገ ግን ኢየሱስ የእግዚአብሔር ልጅ መሆኑን አድምቆም አጉልቶም የሳለ ሰው እና በጣም ከተወደደ መጽሐፍ ነው የማካፍላችሁ። ሳነብ እንደሰማችሁኝ ታሪኩ የሚጀምረው በነጋታውም ብሎ ነው። ከአንድ ቀን በፊት የሆነ ነገር እንዳለ ያሳብቃል። ወደ ኋላ ሄዳችሁ ብታነቡ ዮሐንስ ኢየሱስ ማን እንደሆነ የተረዳበትም የመሰከረበትም ታሪኮች እናገኛለን። እና እነዛ ነገሮች ሁሉ ከተከናወኑ በኋላ በነጋታው መጥምቁ ዮሐንስ ከሁለት ደቀ መዛሙርቱ ጋር አብሮ ሳለ መጽሐፍ ቅዱሳችን ሲነግረን ኑሯቸውን እየኖሩ ከቤታቸው ወጥተው ፕሮግራማቸውን እያሳለፉ ያው መምህር መጥምቁ ዮሐንስ ደቀ መዝሙር ደግሞ ሁለቱ ምን እያረጉ ምን እያወሩ እንደሆነ በግልጽ አልተጻፈልንም። ያው እሱ መምህር ከሆነ እነሱ ደቀ መዝሙር፣ እሱ አስተማሪ ከሆነ እነሱ ተማሪ፣ እነሱ ጠያቂ ከሆኑ እሱ መላሽ ሊሆን እንደሚችል እንገምታለን። ብቻ ግን ከሱ ጋር ኑሯቸውን እየኖሩ የዕለት ፕሮግራማቸውን እያሳለፉ መምህሬ ብለው ከተቀበሉት ከመጥምቁ ዮሐንስ ጋር ሳሉ በዕለት ፕሮግራማቸው ያልታሰበ እቅዳቸው መካከል የሌለ ግን አንድ ሰማይ ያቀደው ውድ ፕሮግራም በመካከላቸው አለፈ እና ከቤት ሲወጡ በዚህ ጋር ያልፍ ስለሚችል እዚህ ጋር ሆነን እንጠብቀው ተባብረው አለ እንደሚወጡት ኖርማል ካቸው ኑሯቸውን እየኖሩ ባለበት ፕሮግራም ቢረብሽ የሚያምርበት አለፈ እና እቅዳቸውን እያሳለፉ ነው፣ እየተጫወቱ ነው፣ እየጠየቁት እየመለሰላቸው፣ እየተማሩ እየሰሙ ባለበት በዚህ ቅጽበት
ኢየሱስ አለፈ። ያው ኢየሱስ ሲያልፍ መጥምቁ ዮሐንስ የተወለደበትም ሚስጥሩም አንድ ነች። እጁን ጠቁሞ የእግዚአብሔር በግ አለ። ሌላ ምንም ማለት ተብሎ አልተጻፈልንም። ግን መጽሐፍ ቅዱሳችን ሲነግረን በአንድ ጥቆማ የእግዚአብሔር በግ በሚል አንድ ድምፅ ሁለት ከዮሐንስ ጋር የነበሩ የመጥምቁ ዮሐንስ ደቀ መዛሙርት ትተውት ኢየሱስን ተከተሉት። እኔ ታሪኩ ራሱ ሲጀምር ቀላ ይጀምርልኝ። አንድ አብረውት ከነበሩት ከመጥምቁ ዮሐንስ በእድሜ የሚያንስ እያለፈ ተመልክተው በአንድ ጥቆማ መጥምቁ ዮሐንስን የሚያክል ሰው ትቶ መሄድ አይገባም ማለት። በዛ ሰዓት መጥምቁ ዮሐንስ ማለት በጣም ያለ ልክ ፌመሱ፣ ሰው ሁሉ የሚሻማለት፣ የማይፈልገው የሌለ፣ ከተማ የሚሰበሰብለት፣ ህዝብ ሁሉ ግር ብሎ አረ መጥምቁ ዮሐንስ ባለበት ሄደን እንጠመቅ የሚባልለት። የማቴዎስ ወንጌል ጸሐፊ በምዕራፍ 3 ሲነግረን ኢየሩሳሌም ሁሉ፣ ይሁዳ ሁሉ፣ በዮርዳኖስ ዙሪያ ያለ ከተማ ሁሉ ወደ መጥምቁ ዮሐንስ ይመጣ ነበር ይላል። ከተማ ተሰብስቦ ያለበት ድረስ ይመጣል። ይሄ ሰውዬ በጣም የሚያስገርም ልዩ ቦታ ህዝብ የሚሰበስብ አማራጭ መርጦ ነው እንዳትሉ፣ የሚመርጠው ቦታ አያምርም፣ ምድረ በዳ ነው። አለባበሱ አይስብም እና የግመል ጠጉር ለብሶ ጠፍር ታጥቆ አበላሉ አያምር፣ አንበጣና የበረሃ ማር ተመጋቢ፣ ብዙ ነገሩ የሚያጓጓ አይደለም። ግን ያለበት ድረስ ከተማ ይመጣለታል። ያው መፈለግ የጥረት ሳይሆን የቅባት ውጤት ነው። ያብዛላችሁ እና ባለበት ይሰበሰባሉ። ሰውየው ታጋይ አይደለም። እንዲሁ ምድረ በዳ ሆኖ የተሰጠውን የተጠራበትን አንድ ድምፅ ማንንም ያለ ማባበል ይጮሃል። ከተማ ግር ብሎ ይመጣለታል። ማንም አይመጣል ለመጥምቁ ዮሐንስ ጋር። ህዝብ ነው የሚሰበሰበው። በጣም በሚያስገርም ሁኔታ ቤተ መቅደሱን የሚቆጣጠሩ ጥሩ ቦታ ያላቸው ሰዱቃውያን ይመጣሉ። ሰዱቃውያንን አይታችሁ ዞር ስትሉ ከእነሱ በቴዎሎጂ ለየት የሚሉ ፈሪሳውያንን ታገኛላችሁ። ሰዱቃውያን ትንሣኤና ሞት አያምኑም፣ ስለ መላእክት አያምኑም። አንዳንድ ቴዎሎጂ ላይ ከፈሪሳውያን ይለያሉ። ቴዎሎጂያቸው ይለያያል። አንድ ሰፈር ግን ሰልፍ ላይ ይገናኛል መጥምቁ ዮሐንስ ጋር። በጣም በሚያስገርም ሁኔታ እሺ እነሱ ህግ አዋቂ ናቸው፣ ተከራክረው ተማምነው የሆነ ነገር አድርገው ተስማምተው መቆም ይችላሉ ብትሉ፣ ዞር ብላችሁ ቀጣይ ሰልፍ ስትመለከቱ እነዚህ ሰዎች መደዳ ቀራጭ ታገኛላችሁ። ፈሪሳዊ ቀራጭ ይጠየፋል። አረ እንኳን እነሱ አላደረከኝ ብሎ እስከ መጸለይ ድረስ ደፋር ናቸው። መጥምቁ ዮሐንስ ጋር ሲሆን ግን እኩል ይሰለፋሉ። ያው ደግሞ ሰው ያራራላቸው እናንተ የፉኝት ልጆች የማለት ልክ ድረስ ደፋር። እንደዚህ እያለ ግን ተፈላጊ ነው። የማይመጣ የለም። ወታደር ከነትጥቁ መጥቶ ምክር ከመጥምቁ ዮሐንስ ሰምቶ አቅጣጫ ይዞ ይሄዳል። በጣም አስገራሚ፣ በጣም አስደናቂ ሰው። ይሄን ሰውዬ ከተማ የሚፈልገውን ሰው ለሁለት ማግኘት ደስ አይል? ህዝብ ሁሉ የሚሻማለት ግር ብሎ የሚመጣለትን ሰው ለሁለት አብሮት መቀመጥ ደስ አይል? ከሱ ጋር ነበርኩ እኮ ብሎ ለማውራት ራሱ እኮ ያጓጓል። ከመጥምቁ ዮሐንስ ጋር ስናወራ ባለፈው እና ባሳለፍነው ጊዜ ለማለት ምቹ የሆነ ከተማ የሚፈልገውን ሰው ለሁለት አግኝተውት አንድ ግለሰብ አለፈ ሲባል ጥለውት ሄዶ አይገባም። ሰውየው ተፈላጊ ብቻ አይደለም፣ ታውቃላችሁ። ምድረ በዳው ነው፣ ቤተ መንግስት የሚያስጠነቅቅ ነው፣ ምንም ፍርሃት የለበትም። ይባስ ብሎ ደግሞ የሚንጠረጠር ሰው ነው። አንድ ጊዜ አይሁዳውያን ካህናትና ሌዋውያንን ማንነቱን ያጣሩ ዘንድ ላኳቸው እና መጥተው አንድ ጥያቄ ጠየቁት። ማንም አሉት እና እሱም አላገራገረም፣ አልካደም። በፍጥነት አንድ መልስ መለሰ። የመጡበት ምክንያት ገብቶታል። እኔ ክርስቶስ አይደለሁም አላቸው። ጠርጥረውት ነበር። ሲመለከቱት ሳይሆን አይቀርም ይላሉ። ሰውዬው አይደለሁ፣ እውነት ክርስቶስ አይደለም፣ በቃ ኤልያስ መሆን አለበት። የብሉይ ኪዳኑ ያልጀግና አስፈሪ ነቢይ ከሰማይ እሳት የሚያወርደውን ያስቡትና ዘወር ብለው ዮሐንስ ኤልያስ ሳይሆን አይቀርም አይደለሁ፣ በቃ ነብዩ ነህ፣ ሙሴ እንደኔ ያለ ነቢይ ይመጣላቸዋል ብሏል፣ እሱ ሳይሆን አይቀርም ብለው የሚታሰብ ሰውዬ፣ ሰው ሁሉ የሚጠራጠሩ ምን ይሆን እያለ የሚገረምበት ከውልደቱ ጀምሮ የጎረቤት መደነቂያ ነበር። አወላለዱ፣ አመጣጡ፣ አሰባበኩ፣ ሁሉ ነገሩ ለየት ያለ ሰው ለሁለት ማግኘት ደስ አይል? ለሁለት አብረው ሳሉ ምርጡ ዮሐንስ ባለበት ምርጥ የሚያስጥል ኢየሱስ አለበት። ያው ኢየሱስን የተከተሉበት ምክንያታቸው ዮሐንስ አንሶ ሳይሆን ኢየሱስ በልጦ ይበልጣል። ወንዝ አብረው ሳሉ ኢየሱስ አለፈ። ያው የሚያስገርም ነው። ዮሐንስ ከመንገድ ጠራጊው ጋር አብረው እያሳለፉ መንገድ የሆነው መጣ እና አብረው ከመንገድ ጠራጊው ጋር እያወሩ መንገድ አለፈ። ያው መንገድ ከመጣ ወደ እሱ ነው የሚሮጠው።
እና ስለ ብርሃን ምስክር ከሆነው ጋር እየተጫወቱ እውነተኛው ብርሃን አለፈ። ከውሃ አጥማቂው ጋር አብረው ሳሉ በመንፈስ ቅዱስና በእሳት የሚያጠምቀው ተገኘ። ያው ከመጣ ምንም የሚጣለት ኢየሱስ ከተገኘ ምንም የሚያስጥል ውድ የሚያስለቅስ ይተኮል ኢየሱስ መጣ አለፋ። ያው ለአጥማቂ ያልተከፈተለት ሰማይ የሚከፈትለት ነው። ለአጥማቂ ያልመጣ ድምፅ የሚመጣለት ነው። አዩት ኢየሱስን። አንድ ጥቆማ ትተውት እንዲሄዱ ጉልበት ሰጣቸው። አልተጨነቁም፣ ግራ አልተጋቡም። እየፈጠኑ እየገሰገሱ ያለምንም ስንብት በቃ እንግዲህ ቻው ሳይባባሉ አንድ ጥቆማ ዮሐንስን አስጣላቸው። በጣም ያስገርማል። ኢየሱስ ጋር እየፈጠኑ ሄዱ። ኢየሱስ ጋር እየገሰገሱ ተገኙ። ዮሐንስን ጥለውት እነዚህ ሰዎች መጽሐፍ ቅዱሳችን የሚያስቀምጥልን የዮሐንስ ደቀ መዛሙርት ብሎ ነው። በሱ ሳይጠመቁ አይቀሩም። የዮሐንስ ግርግር ስር የማለት ግዴታ ያለባቸው ናቸው። ደቀ መዝሙር ማለት ታውቃላችሁ አይደል? መምህሩን ለመምሰል ራሱን የሰጠ ማለት ነው። ማቴቴስ የሚል ቃል ነው የሚጠቀመው። የሚደቃ ማለት ነው፣ የሚደግም ነው። መምህሩ የኖረውን ለመኖር ራሱን የሰጠ ነው። መምህሩ ቁጭ ከተባለ እሱ ደቀ መዝሙር ነው። እንዲያው አይታችሁ የእንትና ነው እስኪባል ድረስ መምህሩ ኮፒ ማድረግ ነው መለያው። እና እነዚህ ሰዎች የዮሐንስ ናቸው። ቀላል አይደለም። በደቀ መዝሙርና በመማር መካከል ያለ ቁርኝት ኢንቲሜሲያቸው ከባድ ነው። ቁርኝታቸው ከባድ ነው። ራሳቸውን አሳልፈው የሚሰጡት። አንድ ቀን ግን መጥምቁ ዮሐንስ ባለበት ኢየሱስ መጣ። መጥምቁ ዮሐንስ የሚያወጁን ጠቆመ። የእግዚአብሔር በግ ሲላቸው እየሮጡ ሄዱ እና ኢየሱስ ጋር ደረሱ። መጽሐፍ ቅዱስ ሲናገር ኢየሱስም ሲከተሉት አይቶ ዘወር ብሎ አንድ ጥያቄ ጠየቃቸው። ምን ትፈልጋላችሁ? ዛሬ ልላችሁ ነው የመጣሁት። ምን ነው ፈልጉት? አጠገባችሁ ያለው ሰው አስቸግሩልኝ። ምን ትፈልጋለህ? አሁን ያጓጓው ምርጥ ጥሎ ሮጦ የመጣ ናልኝ ይሰየው ይባላል እንጂ ምን ትፈልጋለህ ይባላል? ያው እኔ ኢየሱስም ብሎ አይበሰብስ ይጠይቃል። ምን ትፈልጋላችሁ አላቸው። እቺን ያዙልኝ፣ እቺ ከያዛችሁልኝ ተሳክቶልኛል። ኢየሱስ ጋር የሚያዘልቃችሁ ኢየሱስ ጋር መምጣታችሁ አይደለም፣ የመጣችሁበት ምክንያት ነው። ይሰማል አይደል? በጣም ብዙዎች ኢየሱስ ጋር መጥተዋል፣ ግን መምጣታቸው አላዘለቃቸውም። ምክንያቱም የመጡበት ምክንያታቸው ሌላ ነበር። ታውቃላችሁ ዮሐንስ ወንጌል ምዕራፍ 6 የኔ ኢየሱስ ያጀግና በሁለት ዓሣና በአምስት እንጀራ 5000 ወንድ መገበ፣ ሴትና ሕፃን አልተቆጠረም። በጣም ብዙ ሺህ ሰው ተመገበ። አልበቃም። ከሁለት ዓሣና ከአምስት እንጀራ እየተጀመረ ታሪክ 12 መሶብ ትርፍ ተገኘበት። ያ ሁላ ሰው ተመገበ፣ ትርፍ ይዘው ሄዱ። ሰው ሁሉ ተደነቀ። ይሄ ወደ ዓለም ይመጣል የተባለው ነብይ ሳይሆን አይቀርም ተባባሉ። አንዳንዶቹ ሊያለብሱት ሊነጥቁት ፈለጉ። ኢየሱስ ዞር አለባቸው፣ ሸሻቸው። አሳደው አፈላልገው ቅፍርናሆም ሄዱ። የለም አሳደው ያለበት ደረሱ እና ኢየሱስ ልክ ሲመጡ የፈለጋችሁኝ አላችሁ። ምግብ ስለበላችሁ ነው እና አመጣጣችሁ ሌላ ነው። ልክ አመጣጥ አይደለም። ያው ትናንት እንጀራ ያበዛውላችሁ እንጀራ እያበዛውላችሁ እንድትኖሩ ሳይሆን አንዴ ባያችሁት እንጀራ ጠግባችሁ ነገ ተርባችኋል። አንዴ በልታችሁ ማትራቡበት ግን አንድ እንጀራ አለው እና እኔን ብሉኝ ልላችሁ እኮ ነው። ስጋዬን ያልበላ ደሜን ያልጠጣ ሲላቸው እንዴት ያለ አስቸጋሪ ንግግር ነው የሚናገረው። አሁን ይህን ማን ሊያደርግ ይችላል ብለው ብዙ ደቀ መዛሙርት ተመለሱ። ይሄ ሰው የሚያዋጣ አይመስልም አሉ። አሳሳለ። ኢየሱስም ዞር ብሎ በጣም ምን ወደው ቃል የቀሩትን ጠየቃቸው። እናንተስ አላቸው። ካንተ ወዴት እንሄዳለን? ያው የቅድሞቹ ሰዎች የሄዱበት የሚመስል መሄጃ አተን አይደለም። እነዛ መሄጃዎቻችን መሄጃ እንዳሉን እስኪሰማን ድረስ ግን በልተህልብን እናስ መሄጃ የእናንተን አይነት መሄጃ አይደለም ካንተ እና በጣም ላይ ገባን ይችላል። በጣም ላንረዳ እንችላለን። ስጋዬን የበላ ስጋዬን ያልጠጣ ደሜን ያልጠጣ ምናምን የሚል ነገር በጣም ተረብተ ነው ገብቶ ላይሆን ይችላል። ባይገባንም ግን ያልከውን አምነን ካንተ አንተን እኮ ፈልገን የመጣን ካንተ ወደ ማን ይችላል? ኢየሱስ ጋር የሚያዘልቀን የመጣንበት ምክንያት ነው። እነዛ ከመዛው ዮሐንስን ትተው ኢየሱስ ጋር ወጥተው ሲመጡ ኢየሱስ ጠየቃቸው። ምን ወፈሉ? ድገሙልኝ፣ አንድ ያስቸግሩልኝ፣ አጠገባቸው ምን ትፈልጋለህ በሉኝ። ጥያቄውን ከበድ የሚያደርገው የጠያቂው ማንነት ነው። ምን ትፈልጋላችሁ የሚባል ጥያቄ የመሰለ ከባድ ጥያቄ ነው። ጉድለት በሞላበት ዓለም ነዋሪ ሙላት ፈላጊ ነው። ጥያቄ በሞላበት ዓለም ነዋሪ መልስ ፈላጊ ነው። በጣም ብዙ ነገሮች ይጎላሉ። ፈውስ እንፈልጋለን። ማንፈልገው ምን አለ? እልፍ በሚፈለግበት ዓለም ባለ አቅም ባለ ጉልበት የሆነ ጠያቂ ምን ትፈልጋላችሁ ቢላችሁ እንደዚህ ያለ አስጨናቂ የለም። ወይኔ እንትን ብየው ቢሆን ኖሮ እንዳትሉ
ትክክለኛና ሰውየውን የሚመጥን ጥያቄ መጠየቅ አለባቸው። ይሄ ያገኙት ዮሐንስ እንድለው የመጡለት ኢየሱስ ምንም እንኳን ሲታይ የዮሐንስ ታናሽ ቢመስልም፣ አዎ ዮሐንስ ታናሽ ግን ደግሞ ዮሐንስ ታላቅ፣ ከዮሐንስ በኋላ የመጣ ከዮሐንስ በፊት የነበረ ወደ ኋላ መጀመሪያ ወደፊት መጨረሻ የሌለው ዘላለማዊ አምላክ ነው። እሱ ፊት ቀርቦ ምን ትፈልጋለህ መባልን የመሰለ ከባድ ነገር የለም፣ የሚከብደው የለም። አንድ በጣም ባለ ጉልበት ባለ አቅም ባለ ጠጋ ምን ትፈልጋላችሁ ቢላችሁ መኪና ልትሉና ቤት ቢሽልስ ወይኔ መኪና ብዬው ቤት እያልኩ ቤት ብላችሁ አረ ቤትና መኪና እና ጥያቄው ከጣም ባለ ጉልበት ከሆነ መልሳችሁ የሚመጥነው መሆን አለበት። በኋላ ጸጸት እንዳይኖር በልኩ መሆን አለበት። በጉልበት የማይጠረጠር ብቃቱ የማይታማ ኢየሱስ ቆሞላቸው አንድ ጥያቄ ጠየቃቸው። የሚፈለግ በሞላበት ዓለም መካከል ምንድን ነው የምትፈልጉት? ምን ትሻላችሁ? ናፍቆታችሁ ምንድን ነው? ረሃባችሁ ምንድን ነው? ሮጣችሁ መጣችኋል፣ ጥላችሁ ተገኝታችኋል። የመጣችሁበት ምክንያት፣ የተገኛችሁበት ሚስጥር ምን ትሻላችሁ? ምን ትናፍቃላችሁ? ረሃባችሁ ምንድን ነው? ምንድን? ከባድ ጥያቄ፣ በጣም ብዙ ይባላል። እኔ በጠየቅ እያልኩ ነው ሰዓት መፈጀም። አንዱን ሳስበው አንዱን ስጥለው ቆይ ይሄን ልበለው ስለው፣ ምክንያቱም በጣም ብዙ የሚባል ባለበት ዓለም እንዴት ነው ይሄን ብቻ ላለው? ያኛው ነው የምለው መላሽ ነው። አያቅተው ምንም ጥያቄ አይከብደው፣ ጉለቴ አይከብደው፣ መጥቶ ይሞላዋል፣ ህመሜን ይፈውሰዋል። ምን ልበለው እየተባለ አጀንዳዬ መካከል የተቀመጠ ብዙ ርዕሴን እያሰብኩኝ ይሄኛው ይሻላል፣ ይሄኛው ይሻላል፣ ይሄኛው እልፍ በሚጠየቅበት ድንገት ሮጠው በመጡበት ባልታቀደ ፕሮግራማቸው ፕሮግራም ጥለው ለተገኙት ፕሮግራም ያላደረጉት ጥያቄ ከሰማይ ዘንድ ቀረበላቸው። ኢየሱስ ምን ነው ፈልጉት አላቸው። ልክ በዚህ ሰዓት እንደኔ ሳይታገሉ ሳይከብዳቸው ጊዜም ሳይወስዱ ምን ትፈልጋላችሁ የሚል ጥያቄ ከኢየሱስ አንደበት ሲወጣ አንድ መልስ ከነሱ አንደበት ወጣ። ረቢ፣ እስኪ ረቢ በሉልኝ፣ ድገሙልኝ፣ ረቢ። በጣም ቅዱሳችን ወዲያ ያብራራል። ረቢ ማለት መምህር ማለት ነው። ረቢ በሉ እስኪ ድገሙልኝ። ምን ማለት መሰላችሁ? ረቢ ሲሉት እያሉ ያሉት አንድ ነገር ነው። ከተወሰነች ቅጽበት በፊት ረቢ ብለን የምንከተለው መጥምቁ ዮሐንስ ነበር እና አሁን ረቢ ቀይረናል። የመጣንበት ምክንያታችን ተቀብሎ የመሄድ ይዞ የመመለስ ሳይሆን የመዝለቅ ነው። እስኪ ረቢ ባሉበት ቅጽበት የሚሆን ነገር አለ። እሱ ረቢ ሲሉት እሱ መምህርነቱ ደቀ መዝሙር ሊሆኑ ደቀ መዝሙር ሆኑ ማለት ራሳቸውን የሚሰጡበት የህይወት ስርዓት ውስጥ ሊገቡ ነው ማለት ነው። አመጣጣችን ለሆነች ቅንጦት ለሆነች ለአማረች ጥያቄ ሳይሆን ለአንድ ሰማያዊ ጉዳይ ነው። የበለጠብን አንድ ኬዝ ነው ዮሐንስን አስጥሎ አንተ ጋር ያስገኘን። ምን ትፈልጋላችሁ አልከ? ረቢ እችን ሲሉ ሁሉም ነገር ነው የሚወስድባቸው። ደቀ መዝሙር መምህሩ ባለበት የሚገኝ ነው። ፈቃዱን ይጥልና የመምህሩን ፈቃድ ይይዛል። ታውቃላችሁ። ከዚህ በኋላ ስታነቡ ወንጌላትን ስታጠኑ ደቀ መዛሙርቶቹ በራሳቸው ሀሳብ ተንቀሳቃሽ አይደሉም። እንሂድ ሲላቸው ይሄዳሉ፣ እንቁም ሲላቸው ይቆማሉ፣ እንሻገር ሲላቸው ይሻገራሉ። ዛሬ ገሊላ ካለ ገሊላ ናቸው፣ ነገ ቅፍርናሆም ካለ ቅፍርናሆም ናቸው፣ ኢየሩሳሌም ካማረው ኢየሩሳሌም ናቸው። የመረጠው ቦታ ይሄዳሉ። የማይመስል አስፈሪ ሰፈር አንድ ሰው ፍለጋ ጌርጌሴኖን ድረስ ይሄዳሉ ካለ ተከትለው ይሄዳሉ። የመረጡት ሳይሆን የመረጠው፣ የወደዱት ሳይሆን የወደደው፣ የፈቀዱት ሳይሆን ረቢ ሲሉት ፍላጎቴ እያሉት ነው። ምን ትፈልጋላችሁ? ረሃቤ አንድ ነገር ነው። ምን? አንተ ነህ በሉልኝ። አንድ ጊዜ ነው ህፃናት ሰንዴ ስኩል ውስጥ እየተማሩ አስተማሪያቸው አንድ ጥያቄ ጠየቀቻቸው። ልጆች መኪና ይዛችሁ እየነዳችሁ ስትሄዱ መንገድ ላይ ኢየሱስን ብታገኙት ምን ታደርጋላችሁ አለቻቸው። ልጆች ይሻሙ ጀመር። እኔ ሚስ እሺ አንተ ተባለ መኪና ይዤ ስነዳ ኢየሱስን ባገኝ ኢየሱስ እየግባ ነው አምለው ከኋላ ፈልሰስ በል ምነው ፀሐይ ምነው ተቃጠልክብኝ ወደ ልውሰድ እየዳበስኩት ዞር እያልኩ እየነካካው ኢየሱስ እያልኩ መንዳት ነው አለ። ሌላ ልጅ እጇን አወጣች። እኔ ሚስ አለች። እሺ
ኢየሱስን በመንገድ ሲሄድ አግኝቼው እንዴት ከኋላ አስቀምጠዋለሁ? ካቢና ነው እንጂ ልነካው ልዳስሰው ልቀርበው በምችልበት ጥጌ ጋር አድርጌ ኢየሱስ ቀረብ ብዬ ሳም ነካ ዳበስ ላረግ በምችልበት ጠጋ ነው እንጂ የማደርገው። ኢየሱስን አግኝቼ እንዴት ከጀርባ ስትል ሌላ ልጅ አንድ ጆሮ እሺ አንተ ተባለ። ኢየሱስን አግኝቼ እንዴት መሪውን እኔ ይዛለሁ? ኢየሱስ ታገኝቶ እንዴት የኔ ይኖራል? ወደ ወደድከው ተቃላችሁ። አንዳንዶቻችን ፍላጎቶቻችን ፈቃድ የማያስጥሉ ናቸው፣ ናፍቆት የማያስቡ ናቸው። አዎ ጥሩ ናቸው፣ መፈለግ አለባቸው። ኢየሱስን ገፍተው የሚጥሩ አይደሉም። ግን ኢየሱስን ከጀርባ እኔ ፕሮግራም ውስጥ ኢየሱስን ከጎን የኔ ሐሳብ ውስጥ እና የተወሰነ ጀርባ ካረገው ሻልላለሁ ጠጋላለሁና ኢየሱስ ማለት የተሻለ ጉልበት አለኝ። ግን ፕሮግራም ማያስቀይር ፈቃድ ማያስጥል ምቾት ማያስቀር አይ እኔ የምፈልገው ረቢ በሉኝ። ረቢ ማለት ምን ማለት መሰላችሁ? የምፈልገው አንተን ነው። ዛሬ ምን ልትለን ነው? ብዙ ረሃብ በሞላበት ዓለም መካከል አንድ ረሃብ መለያው የሆነ ብዙ ናፍቆት በሞላበት ትውልድ መካከል በአንድ ናፍቆት የሚታወቅ አንድ ጩኸት መለያው የሆነ አንድ ረሃብ መለያው የሆነ አንድ ነገር የሚጮህ አንድ ነገር የሚያነባ አንድ ነገር የሚያለቅስ ውድ ጥሎ ከተገኘ አንድ ነገር ናፍቆ የሚገኝ ረቢ ሲጣቁራ ረቢ አንድ ረሃብ አለኝ፣ አንድ ናፍቆት አለኝ፣ አንድ ጥማት አለኝ፣ አንድ ጉጉት አለኝ። ጥዬ ከተገኘው ፕሮግራም ትቼ ከመጣው ከአንድ ሰፈር ርቄ አንድ ሰፈር ከቀረው የምቀርብበት ምክንያት ሌላ አይደለም፣ አንተ ነህ። አሜን። አንድ ትውልድማ እዚህ ቤት ይነሳል። ምን አይነት ትውልድ መሰላችሁ? በምንም አይነት ሰዓት፣ በምንም አይነት ሁኔታ፣ በምንም አይነት ፕሮግራም አንድ ነገር የበለጠበት እና ብዙ የሚጠየቃል። ሁሉ ሞልቶ አይደለም፣ ሁሉ ተስተካክሎ አይደለም፣ ሁሉ መልክ ይዞ አይደለም፣ ሁሉ ቅርጽ ይዞ አይደለም። ቅርጽ ባይዝም ከጥያቄ መሃል አንዱ ሳትሆን ዋናው እስኪ ኢየሱስ ትውልድ የሚያምርበት ረሃብ አለ። እናንተ ከመጣችሁ አይቀር ዘመን ከሰጣችሁት በፊቱ ከተገኛችሁ አይቀር ለመንበርከክ ዕድል ካገኛችሁ ለጸሎት ጊዜ ከመቻቸላችሁ በምንም አይነት ሁኔታ አንድ ረሃብ መለያችሁ ይሁንላችሁ፣ አንድ ናፍቆት መለያችሁ ይሁንላችሁ። የምከተል ፈቃዴን ጥዬ ፈቃድህን ልይዝ፣ የምከተል ደስታዬን ጥዬ ደስታህን ልቀበል። ኢየሱስ ረቢ አንድ ነው ረሃቤ። መሪውን ያዘው፣ ወደ ወደድከው ውሰደው። አንተ ያለህበት እኔ ልክ ነው። የፈለግከውን ፈልገዋለሁ። ምቾት ጥላለሁ እባክህ፣ ደስታዬን ጥላለሁ እባክህ። የመረጥኩትን አስቀምጥና የመረጥከውን ልይዝ። እስኪ ጮክ ብላችሁ ረቢ። አንድ ትውልድ በጌታ ቤት ከተገኘ፣ ጸሎት ሰፈር ከመጣ፣ ናፍቆት ካለ፣ መዝሙር ከተባለ፣ ፕሮግራም ማድመቂያ፣ አንዳንድ ነገሮች ማሰናጃ ሳይሆን እውነተኛ ነፍስ የተራበለት ምንም ጥሎ ለመገኘት የጨከነ ረቢ አንድ ነው ረሃቤ። ዘመኔማ እንዲሁ አያልቅም። ፈልግሃለሁ። ውድ በሚያስጥል ረሃብ ፈልግሃለሁ። ምርጥ በሚያስተው ረሃብ ፈልግሃለሁ። ዛሬ ይሄ ረሃብ እግዚአብሔር ይስጣችሁ። ይግባ ልባችን መካከል። እኔ ናፈኩኝ። ልቦች በዚህ ረሃብ ሲነኩ፣ ትውልድ በዚህ ናፍቆት ሲነካ፣ ጉዳይ አንተ መናፈቄ መምጣትህ ጉጉቴ አይኔ እስከሚያይ ሁሌ አንተን ሁሌ አንተን ሁሌ ወዳጅ ሰፈሬ ሌላ ቢፈልግ ሌላ ቢናፍቅ ሌላ ቢጓጓ እንዲሞላለት እንዲያገኝ የሚራበው ሌላ ቢኖረው እኔ ግን አንድ ናፍቆት አለኝ። ሁሌ አንተን ብቻ ኢየሱስ። ለምንም የምትበልጥ ለምንም ሙላት የምትሆን ውድ ጉዳዬ። እስኪ ጮክ በሉ ኢየሱስ። አልደጋ ሰላይ ራስ ፈቃዴን ብዬ የምነሳበትን አልፈልገውም። አጓጉል ነው መጠበቂያ ራሃዳስ አላካታ ሀባሺ ዳሃዳኮ ሰባአዲያ ኤላ ባህዶና ማካታባስ አባዲያና ማዲያና ማንዳ ኢየሱስ የፕሮግራም ያልሆነበት የፌኖ የቸርች ያልሆነበት የተራበ አንድ ነገር ናፈቀ
ነገር ያማረልኝ የመሰለ ቀን ጂሲ ተብዬ የተሰበሰብኩ ቀን ውድ ዕድል የቀረበልኝ ቀን ባንተም ተረድቼ አንራባለሁ። ቀጣይ ምንድን እስቲ ከዛስ አንተን እስካሁን የመጣሁት ብቃቴ ካልሆነ ከዚህ በኋላ ብቃቴን አይደለም የምፈልገው፣ የሆነ የሚስተካከል አይደለም የምራበው። አንተን መለያዬ፣ አንተን ውበቴ፣ መታወቂያ እስክትሆንልኝ ድረስ ሁሌ ኢየሱስን አላስበላም ምድሜ። አንተን አግኝቼ ሌላ እየተራብኩማ ዘመን አያልቅብኝም። አንተን አግኝቼ ሌላ እየናፈቅኩማ ዕድሜ አያልቅብኝም። ካገኘሁማ ሌላ ጥላለሁ፣ ከመጣህማ ውድ ተዋለሁ። ወደ ኢየሱሴ እሮጣለሁ፣ ኢየሱሴን እጠራዋለሁ። አንተን ረቢ ጮኻለሁ። አንድ ነገር ናፍቄ ነዋ። አነባለሁ፣ አንድ ነገር ተርቤ ነዋ። ልቤ አንተን፣ ነፍሴ አንተን። መዝሙር 27 ላይ ነው እንደሚልካ አንተ ፊቴን ይሽዋል ጊዜ ፊትህን እሻለሁ። ልቤ በሉልኝ አንተን አለ። ምን ማለት መሰላችሁ? ልቤ አንተን አለ። በጣም የሚገርም የወዳጅ ጨዋታ መካከል የወዳጆቼን ጨዋታ እያጣጣምኩ ልቤ ግን ከጨዋታው መካከል ወጣ። አንድ ጥሪ ታቀርብልኛለች፣ ወሬ ትረብሻለች፣ ተነስ ትለኛለች። ልቤ አንተን። በጣም የሚገርም ደርቢ እኮ ነው። አስደናቂ ኳስ ጌም እኮ ነው። እና ምንም ኃጢአት የለበትም፣ በራሱ መጥፎ አይደለም። የሚገርም እኮ ነው። ግን የሚገርም መሃል ሆኜ ጓደኞቼ ደስ ብሏቸው ትኩረታቸውን ጥለው በጣም በትልቅ መናፈቅ እያዩ አተማና ገባ እያሉ ልቤ ግን ታስቸግረኛለች። አንተን እብድ ነው የሚመስለው፣ ሞኝነት ነው የሚመስለው። ከኢየሱስ ጋር መዋል እየናፈኩኝ ሌላ ተዋለሁ። መጥፎ ነው አይደለም። ስሙኝ፣ ወደ ኢየሱስ የሮጥንበት ምክንያታችን፣ ረሃባችን ኢየሱስ የሆነበት ሚስጥራችን ከኃጢአት አነጻጽረ ነው አይደለም። ኃጢአትማ እንዴት ከጎኑ ሊቀርብ? ኃጢአትና ኢየሱስ እሱማ አይደለም። ኃጢአትማ አጠገቡ የማይቀርብ ርካሽ ነው። ምርጥ እኮ ነው ብላችሁ አሪፍ በራሱ ኃጢአት የሌለበት እንደ ባላይ ብሎ ብታስቡት ልክ የሆነ እና አንተ እንዳው ችግር አለበት የለበት ልክ ነው። ግን ልክ መሃል ምድራ ምርጥ መሃል የሚናፍቅ ቆንጆ መሃል ኢየሱስ የሚናፍቀው ሌላ ቆንጆ አለኝ። ኢየሱስ የሚባል ውድ አለኝ። እምሮጥበት ምክንያት አለኝ። ሞኝነት እኮ ነው የሚመስለው። ወደ ኢየሱስ ይሮጡ እንደ ዮሐንስ ሕዝብ እየታገሉ አይደለም። ኢየሱስ ግርግር የለም በዛ ጊዜ። የዮሐንስ ወንጌል ጸሐፊ ኢየሱስ የመጀመሪያውን ተአምር አደረገ የሚለን በገሊላ ቃና ምዕራፍ 2 ላይ እዚህ ሳለ ምዕራፍ 1 ቁጥር 35 ላይ ምንም ተአምር የለም፣ ግፍ የለም፣ ትግል የለም። ሮጠው የሄዱበት ኢየሱስ ከአንድ ቀን በፊት ዮሐንስ ጋር ተሰልፎ ተገኝቷል። ብዙ ግርግር የለውም። ግን ያው እንከተለው ግርግር አያስፈልገውም። ብቻውን በቂ ነው። ምሮጥበት አለኝ። እስኪ ኢየሱስ በሉልኝ። እስኪ እጃችሁን ደረታችሁ ላይ አድርጉ። እኔ አንድ ትውልድ ናፈቀው። እንደ አይነት ትውልድ ለማየት ብቻ ነው የማገለግለው። ረባሽ ትውልድ፣ አስቸጋሪ ትውልድ፣ ሰው ጥያቄው ጨካኝ በሚያደርገው በዚህ ዘመን አንዳንድ ሰዎች ጥያቄያቸው ካጨከናቸው በኋላ ኢየሱስን መራብ የሚያጨክነው ልቤ አንተን ግራ የሚገባ ወዳጅ የማይገባው ጥሩ አስተዋይ የማይረዳው ምን ሆነ ነው አንተ የሚባል ጓደኞቹ ደስ ብሏቸው ወሬ እያወሩ ጥሏቸው የሚሮጥ የት ሄደ እባክህ እንደልማዱ የሚባል አንዴ ተራበ፣ አንዴ ናፈቀ። ታውቃላችሁ አይደል ኬዝ ሰውን የማጨከን አቅም እንዳለው በጣም የሚገርም የመጽሐፍ ቅዱሳችን ታስታውሳላችሁ? ያቺ ከናናይት ሴት ኢየሱስን እየተከተለች እባክህ ልጄ በጋኔን ተይዛለች፣ እባክህ ልጄ በጋኔን፣ እባክህ ልጄ ትላለች። ኢየሱስ ጸጥ አለ። ደቀ መዛሙርቶች ሰለቻቸው። እቺ ሴት እየጮኸችብን ነው፣ እባክህ ጸጥ አስብላት አለ እና ኢየሱስ እምቢ አለ። ከእስራኤል ለጠፉ በጎች በቀር ለማንም አልተላኩም አለ። እምቢ ነው። እምቢ ሲል እንግዲህ ምን ይደረጋል? እምቢ ብሎ ሄደ ስትል ይጠበቃል። በጉልበቷ ወደቀች። ሰግዳ ልትለምነው ጀመር። እባክህ ኢየሱስ አባሰባት። የልጆችን እንጀራ ለሙችሎች መስጠት አይገባም አላት። እኔ ሙችላ የት ታውቀኛለህ? ደግሞ ምን አይነት ተሳዳቢ አገልጋይ መጣ? አሁን አንተ የኋላ መስጠት ትለዋለች። ሲጠባ ግን እኮ ከልጆች የተራረበ እኮ ሙችሎች ያገኛሉ። ውሻ መባል ግድ አይሰጠኝም፣ ግን ኬዝ እንዲስተካከል ፈልጋለሁ። ለካ ኬዝ ክብር ያስጠላል። ኬዝ በህዝብ መካከል ኩል ያስተዋል።
በጣም ሰው እሷማ አደፋለች እንዴ ራሱ ጉዳይ ጥንቅር ይበል ብላ ሄደች ከምትባል ልጇ ብትፈወስላት ይሻላታልና ክብር ትጥላለች። እምድናቸው እኮ ኢየሱስን ፍለጋ ታሳሳለች። ጣራ ምን ትለው ይገባሉ። ምን ነው ወዳጄ ነው። ለካ ወዳጅ ጣራ ያስገነጥላል። አንድ ረባሽ ትውልድ አትናፍቁ? የሆነ ሰው ለጥያቄው በሚያብድበት ዘመን ረሃብ የሚያሳብደው ፊቱን አፍቆኝ እኮ ነው፣ መገኘቱ ርቦኝ እኮ ነው፣ ህልውናው ተሰምቼ እኮ ነው። አንድ ነገር ናፍቄ አንድ ረቢ አንተ ምን ሆነ ነው የምታሻው? ናፍቆኝ ነው። እነዛ ከግሪክ ሀገር የመጡ ሰዎች ተሳሳላችሁ። ዮሐንስ ወንጌል ምዕራፍ 12 አፈላልገው ፊልጶስን አገኙት እና እባክህ ጌታው አሉት። እባክህን መናቅ አለው። ታውቃላችሁ ማንም ሰው እባክህ ብሎ ኮራ ማለት አይችልም ማለት እባክህ ብሎ ቀና የሚል ሰው ታውቃላችሁ? እባክህ ዝቅ ነው። የማልችለው ጉዳይ ገጥሞኛል። ለፊልጶስ ብርቅ አይደለም። ኢየሱስ የማይፈልገው የለም። ከምዕራፍ 2 ጀምሮ ኢየሱስ ወይን ጠጅ ኢያኢሮስ ይመጣል ልጄ ይላል። ሌላ ሰው ይመጣል የደሜ ምናምን ይደርቅልኝ ትላለች። ሁሉ ፈላጊው ነው። ግርግር በሽ ነው። ኬዝ እያያዘው ሊሰለፋል። ሰልፍ መሃል ግን የሆኑ ለማኞች ተገኙ። እባክህ እያሉ ነው። እና ምን አይነት ልመና ነው? ምን ነው ሲባሉ አንድ ነገር ምን ኢየሱስን እኮ ኢየሱስን ምን ልናየው አንድ ረሃብ ሰልፍ በጠበጠ። ልባርካችሁ ባካችሁ ትውልድ እየረበሸ ያለ ያው ኬዙ ከብዶበት ግማሽ ባንክ ቡክ፣ ግማሽ ካርታ፣ ግማሽ ፎቶ ይዞ የሚሰለፍ ማለት ሰው ኬዙ እንደዛ ዋጋ ሲያስከፍለው ረሃብ ዋጋ የሚያስከፍለው ሰው ሁሉ ኖርማል ሆኖ መተኛ ሲችል መተኛትም አይችል ብንን የሚል ምን ነው ናፈቀኝ ረቢ። ሰው ደህና ሲጫወት ደህና ጨዋታ የሚተው ለካ እናንተ ያጨክናል። ኬዝ ለካ እብድ ያደርጋል። ፈልገዋለሁ አስብሎ ያስሮጣል። ተራራ ያስዋጥጣል። ፈለቀ የተባለበት ሰፈር ያስኬዳል። እናንተ የኢየሱስ ረሃብ ከኬዝ አይበልጥም። የኢየሱስ ናፍቆት ከጉዳይ አይበልጥም። እማይለመን ጸልይ ተብሎ እማይለመን ፌሎና ተብሎ እማይለመን ጌታ ጌታ በል ተብሎ የሆነ ቀን ያልሆነበት ምንም ሰዓት ኢየሱስን ፈልገዋለሁ ረቢ የሚሮጡ እንዲየጣለ የሚሮጥ ምርጥ እየተባለ ረሃብ ያለበት ረቢ መዝሙር 4 ላይ እንዲህ ይልካል። ይህች ትውልድ የሚልካት ታውቃለች? ይህች ትውልድ እርሱን የምትፈልግ ናት የሚልካት ይህቺ ብሎ መጽሐፋችን በመዝሙር 4 አንድ ትውልድ አብራራ። የቷ? እቺኛዋ የቷ? እቺ ነቻ ታውቃላችሁ? ማንም እቺ ተብሎ እንዲብራራ የሚብራራበት ነገር ቀር መሰንበት አለበት። የሆነ ቀን የነካችሁት የሆነ ቀን የያዛችሁት መለያቸው ይሆንላችሁ። ሁሌ ካላላችሁ መለያቸው ይሆንላችሁ። ማንም በሆነ ነገር የሚታወቀው ሁሌ ያንን ነገር ሲፈልግ ነው አይደል? እኔ ልጅ እያለሁ ፋዘር ይሄ ልጅ ምን እንደሚሆን አላውቅም እያለኝ ያለው ግራ ነው የማጋባው። አልተነካውም። እዛም ነኝ። ዛሬ እዚህ ጋር ነው ብሎኝ ሳይጨርስ ነገ ሌላ ቦታ ነው። ኳስ ጋር ነው ሲለኝ ሌላ ነገር ነኝ እንትን ነው ሲል በቃ ምንም የምጨበጥ አይደለሁም። የሆነ ይሄ ነኝ ምለው የለኝም። በተቃራኒ እንደታለች ሁለት ነን ቤት ውስጥ። እህቴ ደግሞ አንድ ረሃብ ነው ያላት ዲዛይነር መሆን ከልጅነቷ ጀምሮ የፋዘርን ሸሚዝ የማዘርን ቀሚስ እየቀደደች ነው ያደገችው። ታገኘው እንጂ ትቀደዋለች። እና ደብቃችሁ ነው የምትኖሩት። ሁሌ ነው ዳንቴል ትማራለች፣ ዳንቴል ተምራ ሌላ ነገር ትማራለች። የዋታ ልብስ ስፌት አስተምሩኝ ትላለች። እዛ ቦታ ትገባለች። እና ፋዘር ሴቷ ልጅ ሲባል ባክሷ ብሎ የሚያብራራበት አለ። ሁሌ ተገኘችበት። እኔ አልፎ ነኝና ይሄ የምንባልበት የለኝም። እና አለን አይደል እንደዚህ አልፎ ነን። ስለዚህ አለንም የለንም አናስታውቅም። መጽሐፍ ቅዱሳችን ግን አንድ ትውልድ ይነግራል። እቺኛው የቷ? ያቺ ነቻ ምን የምትለው እርሱን የምትፈልገው ማንን? እርሱን የያዕቆብን አምላክ ፊቱን እጅ የሚጠይቅ መካከል እጅ ረስታ ፊት የምትራቡ የእጁን ፈላጊ መሃል ራሱን የምትናፍቀው የኢየሱስን የሚጠይቅ መካከል ኢየሱስን የምትጠይቀው እጅኛ ዛሬ ልባርካችሁ። በጣም ብዙ ባቾች አልፎ ሊሆን ይችላል። እናንተ ስትወጡ ሌላ ይተካል፣ ቀጣይ ሌላ ይመጣል። እናንተን ግን ማሰባቸው
ከመጣ በአንድ ነገር የሚታሰባቸው አዳካታ ባራዲያና ማካዶ አሰባዲያ ጊዜዎች አትናፍቁ ይነሳ የለ ቅድም እያወራ ነበር እናንተና ምናምን እየተባባለ ያነሳናቸዋል። እኔ 5 ዓመት አልፎኛል ግራጁዌት ካለ የሆኑ ባቾች ከኛ በፊት ነበሩ። የኛም ባች ነበር። እኛም ጨርሰን ደግሞ ሌላ የመጣ ባች አለ። ግን እርግጠኛ ሆኜ የሚወራ እንዳለ ያ ባች ተብሎ ከተነሳ አብሮ እንዲነሳ እነዛ ጠሊያው ማይጠግቡት ሁሌ የሚበረከቱ እብዶች ዛሬ መለያቸው ረሃብ የሆነ እና ጓደኛ ስም የሚሰጣቸው የቱ እንትና ብሬ እንትና እግዚአብሔር ጋር ሁሌ ጸሎት ሰፈር ቃል ሰፈር የማይጠፋ ህብረት ሰፈር የማይጎል ጌታን መራ መለያ የሆነ ሁሌ እና የሆነ መርሃ ግብር ለማሟላት ከልጅነት ያደገበት የመጣበት ቸርች የሄደ ባህሉን ለማስከተል ፌሎስ ርቦት ረቢ መሪ ለማስያዝ የሚመጣ በጓደኛ መሃል ፕሮግራም እየጣለ ጌታ ፕሮግራም ይሆንለት ሁሌ አንተን ብቻ ቲምቢ ይጨርሳል። አልደጋንተላ አንዳንድ መዝሙር አያናድዳችሁ? ትዘምሩታላችሁ፣ ግን ራሳችሁን ስታዩት ሩቅ ለሩቅ ሁሌ ይሄ መዝሙር እንትናን ነው የሚወክለው መባላት ጸሎት ጌታ ክላስ ትቶ እያልኳቸው አይደለም፣ አሳይመንት ትቶ ፈተና ትቶ ለጌታ ግን ጊዜ የማያጣ ጉዳይ ካለ ኢየሱስ ቅድሚያ ጉዳዩ ይሆነለት። ማንም ከስሩ አላውቅም መሪ ለኢየሱስ አስይዞ ረሃቡ ኢየሱስ ሆኖለት እየተማርክ ሁሌ አንተን ብቻ በድነቴ ጠዋት በገባኝ ኢየሱስ አልፎ ዮሐንስ ጋር ቀረበ ባላት ነው መጥቶ እኮ ነበር ኢየሱስ ተብላችሁ ምዕራፍ 3 ላይ እንደዚህ ያሉ ሰዎች ነበሩ። እየሮጡ መጡ። ዮሐንስ ወንጌል ምዕራፍ 3 ላይ መጥቶ ዮሐንስ ጋር ነውና መምህር አሉት። አቤት ያ ካንተ ጋር የነበረው የቱ ያለው የመሰከርክለት? እሺ አሁን እኮ ሁሉ ወደ እርሱ እየሄዱ ነው እና እያጠመቀ ነው አሉት። ኧረ የሆነ ነገርና እኛ ሰፈር እየጎደለ እሱ ሰፈር እየሞላ እኮ ነው። እኛ ጋር ይመጣ የነበረ አጀብ ከኛ ሰፈር እየቀነሰ እሱን እኮ ግርግር እየበዛበት ነው። ለአንተ አይኖርም አሉት። ኢየሱስ አልፎ ዮሐንስ ሰፈር ቀርተው ለዮሐንስ የሚቆረቆረው ነው። ዮሐንስ ያላችሁ ታሳሳል። ሙሽራይቱ ያለችው እኮ እሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ ደስ ይለዋል። አሁን አላችሁ ደስታዬ ተፈጸመ። ምን አግኝተህ እኔን እኮ ትተውኝ ወደ ኢየሱስ ሮጡ። ምንም ምርጥ ኢየሱስ ጋር ስትሄዱበት እንደከሰራችሁ አያስብም። ምርጥማ ኢየሱስ ነው፣ ውድማ ኢየሱስ ነው። ኢየሱስ ተገኝቶ ሌላ ሰፈር መቅረትን የመሰለ ኪሳራ የለም።
ኢየሱስን የማግኘት ከኢየሱስ ጋር የማሳለፍ ኢየሱስን የማውራት በኢየሱስ የመዳሰስ ሕልውናውን የመቅመስ እድል ተገኝቶ ያንስናበር ባከን እማትከሱ እግዚአብሔር ያርጋችሁ። እድል በመጣበት በዛች ቅጽበት እድላችሁ ሰፈር የምትገኙ ያርጋችሁ። እነዚህ ሰዎች የዕለት ፕሮግራም ይኖራቸው ይሆናል። ከቤታቸው ሲወጡ በዚህ ጋር ያልፋል፣ ከዛ እንከተለዋለን ምናምን ብለው አቅደው አይደለም የሚወጡት። ግን ከእቅዳቸው የሚበልጥ ከመጣ ፕሮግራም ይሰረዝለታል፣ ውድ ጉዳይ ይጣልለታል። ከኢየሱስ የሚቀድም የለኝም፣ ከኢየሱስ የሚፈጥን ሌላ ቦታ የሚሰጠው ዋና የለኝም። ከፕሮግራም የተበልጣለ ከቤታቸው ሲወጡ መምህር ካሉት ዮሐንስ ጋር ያቀዱት ቢኖራቸው አብረውት ሊውሉ ካቀዱት ዮሐንስ የሚበልጥ ኢየሱስ ካለፈ ምርጥ እቅድ ይጣላል። ከእቅድ የሚበልጥ ነው ኢየሱስ። ኢየሱስ ጋር ሯጭ አድርጋችሁ